ሰዎች እንዲወዱ አትጣሩ ወንድሜ፣ አትልፋ፣ ራስን አታድክም። ይውደዱክ አይውደዱክ ያንተ ስራ አይደለም። እንደዚህ አስተሳሰብ ሲኖርክ ደግሞ ማለት ነው ሳታውቀው አንተ ብዙ ሰዎች መውደድ ይጀምራሉ። አንተን ካንተ ጋር መጠጋት ይጀምራሉ። ድሮ ለካስ ለማኝ ነበርክ። ሰው እንዲያፈቅርክ ትለምን ነበረ። ሰው እንዲወድክ ትለምን ነበረ። እንዲያከብሩክ ትለምን ነበረ። ትጥር ነበረ እነሱን ለማሳየት። እሺ ማለት ሳትፈልግ እሺ ትል ነበረ። ራስክን እያጣክ በእነሱ ለመገኘት ትሞክር ነበረ። ወንድሜ በስንት መከራ እኮ ነው ያለፍከው አንተ። ልብ ላይ የሌለ ፍቅር ከሰው ለማግኘት ብለክ ያልጣርከው ነገር እኮ የለም። በሴቶች ብትል በወንዶች ብትል እንዳለ ሁሉም ሰዎች የሆነ ፍቅር ጎድሎብሃል። ያ ፍቅር ለማግኘት ደግሞ እየዞርክ ነው ያለው። ፍቅር ለማግኘት መወደድን ለማግኘት ወንድሜ ከሰው እንዳትጠብቀው። እሱ ሰው ፍቅር ይሰጠኛል ብለክ የምታምን ከሆነ ያስሩሃል። እነሱ ኃይልህን አሳልፈ እየሰጠህ ነው ለነሱ። ለራስህ የሌለክ ፍቅር ማንም ሰው ሊሰጥክ አይችልም። ራስህን ስታፈቅር ግን ማለት ነው ሰው ይውደድክ ይጥላክ ያንተ ስራ አይደለም። የዛኔ ማለት ነው ወንድሜ ማርያምን ነው ምልክ የሆነ የሚስብ ነገር ይኖርሃል። አንተ የምትወደድ ሰው ትሆናለህ። ምክንያቱም እባካችሁ ፍቅር የለኝም ራሴና ፍቅራችሁን ስጡኝ የፈለጋችሁትን ነገር አረጋለሁኝ የሚል ጸባይህን ታቆማለህ። አንተ እኮ ሳይታወቅህ አካሄድክ ለራሱ እንደዛ ነው። አነጋገርክ እንደዛ ነው የሆነው። ሰው የሚልክ ነገር እሺ እነሱ የሚወዱት ነገር እኔም ወዳለሁ። አሁን አንተ ማለት ነው ኳስ ወዳለሁ ስትለኝ እኔ ኳስ ሳልወድ አሁን እኔም ኳስ ወዳለሁኝ። ሙቪ ወዳለሁ ትላለህ እኔም ሙቪ ወዳለሁኝ። መሮጥ ወዳለሁ እኔም መሮጥ ወዳለሁኝ። ጸጉሬ በሳምንት 5 መከርከም ወዳለሁኝ። ኧረ ተው እኔም በሳምንት 5 መከርከም በጣም ወዳለሁኝ። ምንድነው ትላለህ? ምንድነው ይሄ ሰው ዝም ብሎ የራሱ ጸባይ የለውም። አንተን የሚያደርገ ነገር የለም። አንተ ኮፒ ትሆናለህ። ከፊትህ ጋር የቆመው ሰውዬ የሱን መስታወት ትሆናለህ። ዝም ብለህ ያለውን ደግመህ ታሳየዋለህ። ግን አንተ ምርጫ ሲኖርክስ ለራስህ ፍቅር መስጠት ስትችል ግን እነሱ የሚወዱት ነገር እኔ አልወደውም የማለት አቅሙ ይኖርሃል። የዛኔ ደግሞ ማለት ነው ትሆናለህ። አንተ በቀላሉ የማተው በቀላሉ አስወጥቶ የማይጣል ሰው ትሆናለህ። አንተ ልዩ ትሆናለህ። አንተ ገባህ ወንድሜ? አሁን አንተ የሚመስልክ ምንድነው? ኢቭን ሴቶችም ስታወራ እኔም እንደዛ ነበርኩኝ። የሆነች ሴት ማለት ነው እሷ እኔ ከወደድኳት እንድትወደኝ የፈለገችው ነገር አረግላታለሁ። በጣም ጥሩ ሰው ሆንላታለሁ። ይህ ነገር ወዳለሁ ካለች እኔም ወዳለሁኝ። ያ ነገር ወዳለሁ ካለች እኔም ወዳለሁኝ። አሁን ግን ራሴን ማፍቀር ስማር ምንድነው የሆንኩት? እኔም ማልወደው ነገር እሷ የምትወደው ካለ አልወደውም። I don't like it። ወደዛ እንሂድ። ማይመቸኝ ከሆነ አይመቸኝም። ሶሪ እዛ ቦታ መሄድ አልፈልግም። ደስ አይለኝም። ውስጤ ደስ አይለኝም። እቺ ሴት ካልወደደች ምንድነው የሚሆነው? ሌላ ሴት ትመጣለች። እንደዚህ አይነት አስተሳሰብ ይኖርሃል። ወንዶችም ቢሆኑ ማለት ነው ጓደኞችህ ና ወደዚህ እንሂድ ሲሉክ ወደዛ ቦታ መሄድ አልፈልግም። አንተ ምንድነው ደባሪ ምንድነው የሆንከው? እንደዚህ የሆንከው ኧረ በእናትህ ና አልፈልግም። ከዛ you become a cool person። እንደዚህ አይነት ወንድ እንድትሆን ነው የምፈልገው ወንድሜ። ይገባኛል። ወደዚህ ደረጃ ለመድረስ ብዙ ስራዎች መስራት አለብክ። እነዚህ ስራዎች ደግሞ ማለት ነው ከመጀመሪያው ጀምሮ ለምንድነው አንተ ለራስክ ፍቅር የሌለክ ማጥናት ይኖርብሃል። ጆርናል ማድረግ ይኖርብሃል። መጻፍ ይኖርብሃል። ወንድም አለም ጧት ተነሳና ማለት ነው ስለ ራስክ ጻፍ፣ ስለ ህይወትክ ጻፍ። የጎዱ ሰዎች ካሉ እነሱ ስማቸው ጻፋቸውና ከዛ ምን አድርገው ነው የጎዱክ? እንዴት አድርገው ነው የጎዱክ? ምን እንዲሰማህ ነው ያደረጉ? ኢቭን ቤተሰቦችክም የጎዱህ ካሉ ፍቅር ሳይሰጡ ከቀሩ እነዚህ ነገሮች ጻፋቸው ወንድሜ። ምክንያቱም አንተ መውደድ እንድትለምን ያደረገህ እነዚህ ነገሮች ናቸው። ፍቅር ያልሰጠ ሰው አለ ከልጅነትህ ጀምሮ ያሳየህ ማለት ነው። የሚፈልጉት ነገር ካላረክላቸው አንተ መፈቀር እንደማይገባክ ያሳምኑ ሰዎች አሉ። መምህራኖች፣ ቤተሰቦችክ፣ እነዚህ ሰዎች አንተ አድገህ ይህ ጸባይክ ነው እንግዲህ ወደ ዓለም እየወሰድክ ያለው አሁን ወደምታገኛቸው በቀን ሰዎች ማለት ነው። የሚፈልጉትን ነገር ካላረክ አንተ መፈቀር እንደማትችል ወይም ደግሞ መቀጣት እንዳለብክ ስለተማር ከልጅነትህ ከቤተሰቦችህ ከመምህራኖችህ አሁንም እሱን ጸባይ እየኖርከው ነው ማለት ነው። ስለዚህ ኖ ማለት ተማር ወንድሜ። የማትፈልገው ነገር ካለ አልፈልግም የማለት አቅሙ ይኑርክ። የዛኔ ታየዋለክ። በጣም ብዙ ሰዎች ይወዱሃል፣ በጣም ብዙ ሰዎች ይጠሉሃል። በጣም ጥቂት ሰዎች ደግሞ ካንተ ፍቅር ይዛቸዋል። እቺ ሴት ካንተ ፍቅር ከያዛት ከትክክለኛው ማንነትክ እቺ ሴት ያንተ መከታ ትሆናለች። እቺ ሴት ያንተ ሁሌም ደጋፊ ትሆናለች። ካንተ ጋር አብራ ታድጋለች። ሀብትክ አብራ ትገነባልሃለች።